ሻይ ጨላፊ የነበረውን ፊልጶስ ወንጌል ሰባኪ ያደረገው ሰማይ። ታውቃለህ? ዲያቆን የነበረውን እስጢፋኖስ ከአሌክሳንድሪያ ከሰሜን አፍሪካ ጭምር የሚመጡትን ወንጌል ሰብኮ እንዲቀይር አደረጋቸው። በከተማው ላይ ያለውን የይሁዲነትን እምነት ቀይሮ በሰው ልጅ አንደበት ሁሉ ላይ ኢየሱስ እንዲባል አደረገ። ዛሬ የሆነ ቅባት የሆነ ሰው ላይ ይመጣል። ዝም ብሎ ታክሲው ሲገባ አጋንንትን የሚያስወጣ ወጨላፊ ሻይ ቀጂ ዲያቆን እየሆኑ ማንም አላያቸውም። ወንጌል ይዞ እስጢፋኖስ ወጥቶ አደባባይ ላይ ኢየሱስ ሲል እድም አይናቸውን የጨፈኑ ሰዱቃውያን ዱላ ይዞ መጡ። ልዩነትን የሚፈጥር ህይወት፣ ልዩነት ያለበት አገልግሎት በመንገዳችሁ ሁሉ ላይ ከሌለ ተመሳሳይ የሆነ ህይወት ማንም አንድ አዛብ ይኖራል። አሁን ዛሬ ሎክሼ ነው መለቃችሁ። ተምሶን በ300 ቀበሮች ላይ ጭራቸው ላይ እሳት እንደለቀቀ ዛሬ እንደዚህ አድርጌ እለቃለሁ። በምትገባበት ቦታ ሁሉ በጌታ በኢየሱስም ለጠላት አትመችም። እስጢፋኖስ የሚመጣበትን ቻሌንጅ ምንም አይመስለውም። ቀና ብሎ ሲፈነከት የእግዚአብሔር ክብር በእግዚአብሔር ቀኝ ያየው ነው። ከሁኔታ በላይ የሆነ ደመና ውስጡ ገብቷል። ዛሬ ይህንን ደመና እናንተ ላይ ብቻለሁ በኢየሱስም። በሚመጣበት ቻሌንጅ ውስጥ ጠንካራ የሚያደርገን የተካፈለው መንፈስ ነው። እኛ ላይ የመጣ ቻሌንጅ አርጓቸው ይሄዳል ስንባል ይበልጥ የጨመርነው የተካፈልነው መንፈስ በእኛው ስላለ። ዛሬ አንድ በረከት ልባርካችሁ። ከቀበሌ እስከ ላይ ረብሻችሁ ኑሩ። የጳውሎስ የእስር ዘመን ደረሰ። በተለይ በአሕዛብ ነገሥታቶች ተርዶስ፣ ጳውሎስ፣ አግሪጳ፣ ፊስጦስ በተለያዩ ሰዎች ሲታሰር በሰላም ለቀንሃል ሂድ ሲሉ እሱ እንዲላል እኔ አልሄድም ይላል። ለምን ሲባል ምዕራፍ 23 ላይ የሰማው ድምፅ ሮም ትገባለህ የሚባል ድምፅ እና የኔ ነገር ስለማይቆም አላቸው በሰንሰለቴ ሰብካለሁ አለ። ከአንዱ መሪ ወደ ሌላ መሪ መጨረሻ ላይ አንድ ዋናው ጋር ደረሰ። አሁን እኮ ተፈታል በነፃ ሂድ ሲሉት አልሄድም እና ወደ ቄሳር ላኩኛል። ለምን 23 ላይ ግባ ተብሏል፣ ትሄዳለህ ተብሏል። ለጳውሎስ ሰንሰለት መሞቻው አይደለም፣ እግዚአብሔር ወዳየለት መንገዱ ነው። ይኸውላችሁ እውነተኛ ክርስትና መንፈሳዊ ብስለት፣ መንፈሳዊ መነካቱ ስትገቡ ፍርሃት አትጀምሩ፣ ከድንጋጤ አትጀምሩ። እናንተ ላይ ሰው ፍርሃትን አያዩ፣ ይልቁን በእናንተ ላይ መጨመርን ነው የሚያየው። ዛሬ የሆነ አንድ ሰው አለ እየተገፋ አደባባዩን የሚቆጣጠር። አሜን። ዛሬ የሆነ አንድ ሰው አለ አይቀጥልም እየተባለ አልፎ የሚሄድ። አሜን። የሐዋርያት ሥራ ምዕራፍ 27 ስፍራውን በጌታ ስም አነባለሁ። እንዲህ ይላል የጌታ ቃል። ወደ ኢጣሊያም በመርከብ እንሄድ ዘንድ በተቆረጠ ጊዜ ጳውሎስና ሌሎችን እስረኞች ከአውግስጦስ ጭፍራ ለነበረው ዩልዮስ ለሚሉት ለመቶ አለቃ አሳልፈው ሰጧቸው። በእስያም ዳርቻ ወዳሉ ስፍራዎች የሄዱ ዘንድ ባለው በአድራሚጢስ መርከብ ገብተን ተነሳን። የመቄዶንያ ሰው የሆነው የተሰሎንቄው ያርጥቅሮስ ከእኛ ጋር ነበረ። በነገውም ወደ ሲዶና እንድንደርስ ዩልዮስ ለጳውሎስ ቸርነትን አድርጎ እርዳታቸውን ይቀበል ዘንድ ወደ ወዳጆቹ እንዲሄዱ ፈቀደለት። ከዚያም ተነስተን ንፋሱ ፊት ለፊት ነበረ፣ በቆጵሮስ ተተግነን ሄድን። በኢልቅያናና እያለ በዚህ ቦታ ይቀጥላል። እጃችሁን ዘርጉ። መንፈስ ቅዱስ ትናንትና አንድ ስፍራ ላይ በአገልግሎት ቆይቼ እና ከዛ ስፍራ ላይ በማውራት ጊዜ እንደ መልእክት የሰጠኝን መልእክት ነው ዛሬ ለእናንተ ማውራችሁ። እግዚአብሔር በዚህ ማለዳ እንዴት ነው ከየት ነው ለምን መጣችሁ ያንን አያገባኝም። ግን መንፈስ ቅዱስ እግዚአብሔር መንፈስ ያወራኝ አንድ ጉዳይ አለ። ዛሬ በዚህ ጉባኤ ውስጥ ብዙ መከራ ተሸክሞ ብዙ ወጀብን ተሸክሞ በብዙ ሰክሪፋይና በብዙ ቻሌንጅ ውስጥ እያለፈ የመጣ እግዚአብሔር ሆይ የኔን ነገር አታይሞ እያለቀሰ በብዙ ነቢያት ብዙ ትንቢትን ሰምቶ የሰማው ትንቢት ሳይፈጸም ቀርቶ ልቡ በሐዘንና በብዙ ችግር የደከመ ሰው አለ አለኝ። እና ጌታ ሆይ ዛሬ ምን ታደርጋለህ ሲል መከራቸውን ችግራቸውን አራግፈው ይወጣሉ አለኝ። እስቲ አጠገብ ያለውን ገፋ አድርግና አራግፌ እሄዳለሁ በለው። አራግፌ እሄዳለሁ። ደግመ በለው። አራግፌ እሄዳለሁ በለው። አራግፌ እሄዳለሁ። መከራን አራግፌ እሄዳለሁ በለው። መከራን አራግፌ እሄዳለሁ። ይኸውላችሁ በዚህ በሐዋርያት ሥራ ምዕራፍ 27 አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል ታውቁታላችሁ። የቃሉ ፍሰት የሚጀምረው ይሄ የሐዋርያት ሥራ ምዕራፍ 27 28 ሙሉ ምዕራፉ የሐዋርያት ሥራ ተብሎ ይጻፍ እንጂ ከተጻፈበት ሐሳቦች መካከል ሞር ፎከስ አድርጎ ቦልድ አድርጎ የሚያሳየን ስለ ሁለት ሐዋርያቶች ነው። የመጀመሪያ ከሐዋርያት ሥራ ምዕራፍ 1 እስከ ምዕራፍ 12 ካያችሁ ስለ ሐዋርያው ቅዱስ ጴጥሮስ ሲሆን
ከሐዋርያት ሥራ ምዕራፍ 12 ደግሞ እስከ መጨረሻው ካያችሁኝ ስለ ሐዋርያው ቅዱስ ጳውሎስ ነው እና ምዕራፍ 1 ሲጀምር በ30 ዓመት በሁለት ዘመን ከፋፍሎ ዶክተር ሉቃስ ከጻፋቸው መልእክቶች መካከል አንዱ ነው። ይሄ ብቻ አይደለም። ምዕራፍ 1 ኢየሱስ ከሞት ትንሣኤ በኋላ 40 ቀን እየታያቸው እንደቆየ የሚያወራ መጽሐፍ ነው። ምዕራፍ 1 እዛው ቆይቶ እንደሄደና ከሄደ በኋላ ሊመጣ ስላለ በነብዩ ኢዩኤል ስለተነገረ የተስፋ ቃል አውርቷቸው እንደሄደና ምዕራፍ 2 ቁጥር 1 ላይ በኢዩኤል መጽሐፍ ላይ የተነገረ ያ የተስፋ ቃል ሲፈጸም በነ ማርቆስ በነ ማርያም ቤት ውስጥ ፈርተው ተጨንቀው የተቀመጡ ሐዋርያቶች ጋር ያለመዱት ግን የሚቀይራቸው የሆነ አንድ ኃይል ወደ ቤት ገብቶ ታሪካቸውን ቀይሮ ፈሪ የነበሩትን እነ ጴጥሮስ ደፋር አድርጎ በሁለት ሰውና በሶስት ሰው ፊት የሚክደውን ጴጥሮስ በ3000 እና በ5000 ፊት ወንጌል ሰባኪ አድርጎ የሚቀይር ኃይል እንደመጣ ይታወቃል። ምዕራፍ 2 የመጣው ሪቫይቫል ሊያስቀምጣቸው ስላልቻለ ምዕራፍ 3 ወጥተው ቤተ መቅደስ ያ መልካም በምትባል ቤተ መቅደስ ደጅ ላይ ያለው ሰውዬ እንደተፈወሰ ይናገራል። ምዕራፍ 3 ይሄ ከሆነ በኋላ የተፈወሰውን ታምራት በከተማው መነጋገር ሲጀምር በዛ የነበሩ ሰዎች በሰለሞን ደጅ መመላለሻ ላይ ከባድ የሆነ ጸብ እንደጀመሩ ምዕራፍ 4 ይናገራል። ምዕራፍ 5 ታውቃላችሁ፣ ሁለት ባልና ሚስቶች። ምዕራፍ 6 ኢየሩሳሌም ባለች ቤተ መቅደስ አካባቢ ላይ ይኖሩ የነበሩ ሁለት ዲያቆናት ነበሩ። አንዱ ማን ነው? ፊልጶስ፣ አንዱ እስጢፋኖስ ነው። እና ምዕራፍ 6 በፊልጶስ ላይ የጀመረ ቻሌንጅ ሳይሆን በእስጢፋኖስ ላይ የመጣ ቻሌንጅ ምዕራፍ 6 ከሰዱቃውያን ጸሐፍቶች ሕግ አዋቂዎች ጋር ከተከራከረ በኋላ ለክርክሩ መልስ ምዕራፍ 7 ላይ ሲሰጥ በድንጋይ ወገሩት ይላል። እስጢፋኖስ ሞተ ይላል። ወንድሙ እስጢፋኖስ ምዕራፍ 7 ላይ የሞተበትን ወንጌል ይዞ ምዕራፍ 8 ፊልጶስ ሰማርያ ገባ። ዛሬ የሆነ ሰው ላይ የሆነ ኃይል ይመጣል። እርግጠኛውን የምናገረው አንድ ጉዳይ ነው። ዘመን ላይ ተቀምጦ እንዳትገለጥ የከለከለ ዛሬ ይራገፋል። አሜን። ወይኔ አንድ ሰው ጮሆ አራግፌ እሄዳለሁ ይበል። አራግፌ እሄዳለሁ። ተናገሩ። አራግፌ እሄዳለሁ በሉ። አራግፌ እሄዳለሁ። አረ ዛሬ የሆነ ሰው እንደዚህ ይሆናል። አሜን። በማንም ያልገባ በማንም ቁጥር ውስጥ ያልገባ ቤተሰብ የተገፋ አንድ ሰው ዘላለማዊ ኃይል ላዩ ላይ ይመጣበታል። አሜን። አጠገብ ያለውን ገፋ አድርግና ከዛሬ በኋላ በለው። ከዛሬ በኋላ እንደ ተራ ሰው ሆኜ ሳይሆን በልዩ መንገድ በለው። በልዩ መንገድ እነሳለሁ በለው። እነሳለሁ። ጌታ ምስክሬን ዛሬ መጽሐፍ ቅዱስ ቁጥር ልነግር አይደለም የመጣሁት፣ ግን የተጻፈውን የሚደግሙ ጀግኖች ሲነሱ ያለው። አሜን። በልዩ ዳይሜንሽን የሚነሱ ኃያላንና ያለው። አጠገብ ያለውን ገፋ አድርግና ዛሬ አራግፌ ነው የሚሄደው በለው። ዛሬ አራግፌ ነው የሚሄደው። ከዛሬ በኋላ በለው ተመሳሳይ ህይወት አልኖርም በለው። እስቲ ታውቃለህ፣ ሻይ ጨላፊ የነበረውን ፊልጶስ ወንጌል ሰባኪ ያደረገው ሰማይ። ታውቃለህ፣ ዲያቆን የነበረውን እስጢፋኖስ ከአሌክሳንድሪያ ከሰሜን አፍሪካ ጭምር የሚመጡትን ወንጌል ሰብኮ እንዲቀይር አደረጋቸው። በከተማው ላይ ያለውን የይሁዲነትን እምነት ቀይሮ በሰው ልጅ አንደበት ሁሉ ላይ ኢየሱስ እንዲባል አደረገ። ዛሬ የሆነ ቅባት የሆነ ሰው ላይ ይመጣል። ዝም ብሎ ታክሲው ሲገባ አጋንንትን የሚያስወጣ ማዳሊ ኮቫዳ ካባካያ አጠገብ ያለውን ገፋ አድርግና እንደ ሌላ ሰው ሆኜ እወጣለሁ በለው። እንደ ሌላ ሰው ሆኜ እወጣለሁ። ከዛሬ በኋላ በለው። ከዛሬ በኋላ በተመሳሳይ ማንነት በለው። በተመሳሳይ ማንነት አልከለጥም በለው። ወዳጆቼ ይኸውላችሁ ስሙኝ። እዚህ ምድር ላይ ስትኖሩ አንድ በጣም የምወደው አገልጋይ እንዲህ ይላል፣ ወይ በክፉ ወይ በጥሩ ስም አየር ላይ ይኑር ይላል። የማወራው ገብቷችኋል? ወይ በክፉም ይሁን ወይ በጥሩ ስም ምን ላይ ይሁን? አየር ላይ ይሁን። የማወራው ግባኝ ስማኝ። ተመሳሳይ ኑሮ አንድ አይነት ሌቭል ስትኖር የማንንም ትኩረት አስብም። አንድ ግለሰብ ነው የምትሆነው። የተለየ ነገር ይዘህ ስትመጣ ግን ለወሬ ትመቻለህ። የማወራው ገብቷል ወይ? እነዚህ ሰዎች ወጨላፊ፣ ሻይ ቀጂ፣ ዲያቆን እየሆኑ ማንም አላያቸውም። ወንጌል ይዞ እስጢፋኖስ ወጥቶ አደባባይ ላይ ኢየሱስ ሲል ቅድም አይናቸውን የጨፈኑ ሰዱቃውያን ዱላ ይዞ መጡ። ታውቃለህ፣ ልዩነትን የሚፈጥር ህይወት፣ ልዩነት ያለበት አገልግሎት በመንገዳችሁ ሁሉ ላይ ከሌለ ተመሳሳይ የሆነ ህይወት ማንም አንድ አዛብ ይኖራል። አሁን ዛሬ ሎክሼ ነው መለቃችሁ። ሰምሶን በ300 ቀበሮች ላይ ጭራቸው ላይ እሳት እንደለቀቀ ዛሬ እንደዚህ አድርጌ እለቅሃለሁ። በምትገባበት ቦታ ሁሉ በጌታ በኢየሱስም ለጠላት አትመችም። አሜን። ለሟርተኛው አትመችም። አሜን። ለደጋሚው አትመችም።
አይመችም። አሜን። አረ አንድ ሰው ጮሆ እንደ ሌላ ሰው ይበል እስቲ። እንደ ሌላ ሰው ድገምና እንደ ሌላ ሰው በለኝ እስቲ። እንደ ሌላ ሰው። አረ ዛሬ የሆነ ሰው እንደዚህ ይሆናል። እየተገፋ ወደ ትልቅ አደባባይ አሜን። ማዳሎቫ ዲካባካባካያ አረ አጠገብ ያለውን ገፋ አድርግና ጊዜ ደርሷል በለው። ጊዜ ደርሷል። ሰዓቴ ደርሷል በለው። ሰዓት ደርሷል። ስማኝ፣ አንድ ዲያቆን የነበረን ሰው ኃይል መጥቶበት ታሪኩን ቀይሮ ሌላ ማንነትን ሰጥቶ ቆሞ ከሰሜን አፍሪካ አሌክሳንድሪያ ማለት ከባድ አካባቢ ነው። ወንጌል እየሰበከ የራሳቸውን ዕውቀት አስጥሎ ሌላ ኢየሱስ የሚባል ሽታ ይገጥምባቸዋል። ሲመለከቱ አካሄዳቸው አማረው፣ የሱ አካሄድ አማራቸው። በዚህ ከቀጠለ ሙሉ ይሁዲነት ይጠፋል። ከተማው ላይ ኢየሱስ ሊባል። ወዳጆቼ እግርህን የሚከተል ጠላት ያንተን የእግር ቅላትና ውፍረት አይቶ አይደለም፣ ቀጣይ ምን ልትሰራ እንደሆነ ስለሚያውቅ ዛሬ ላይ ቀድሞ ካላቆመ ነገ እንደማይችል ያውቃል። በመንገዳችን ላይ የሚነሱ ማዕበሎችና ቻሌንጆች ብዙ ሰዎች ስለኛ ሲደነግጡ ሲረበሹ፣ እኛ ግን አምሮብን ያስቀጠለን አንድ የገባን ነገር አለ። ስንጀምር አይተን እንጂ ሰምተን ጎን አይደለም። እነሱን አይተን ስላልጀመርን ነው። ታውቃለህ፣ እስጢፋኖስ የሚመጣበትን ቻሌንጅ ምንም አይመስለውም። ቀና ብሎ ሲፈነከት የእግዚአብሔርን ክብር በእግዚአብሔር ቀኝ አየው ይላል። ከሁኔታ በላይ የሆነ ደመና ውስጡ ገብቷል። ዛሬ ይህንን ደመና እናንተ ላይ ተርቻለሁ በኢየሱስም። የላችሁ ኖርማል ሆኖ መኖር ሞት ነው። ኖርማል ሆኖ መኖር ነቢይ ግሩ ምን አይነት ኑሮ ትፈልጋለህ? እየረበሹ መኖር የማውራ ገብቷል። እየረበሹ መኖር ጉዳዩ ወደ ጎን አይደለም፣ ጉዳዩ ወደ ላይ ነው። የማውራ ገብቷል ወይ? ወደ ጎን ካየ ስትረብሽ የሚጎዳ ብዙ ነው። እንካ ይላል፣ አንተ ሪሲቭ አትልም፣ ፎርጌት ነው የምታደርገው። ለምን መሰለ? ወደ ላይ ነው ያንተ ጉዳይ። የነ እስጢፋኖስ ጉዳይ እዚህ ድንጋይ ሲመቱ አንተ ከበደ አትተውም አይደለም፣ የእግዚአብሔርን ክብር አዩ ይላል። የማውራ ገብቷችኋል? በሚመጣብን ቻሌንጅ ውስጥ ጠንካራ የሚያደርገን የተካፈልነው መንፈስ ነው። እኛ ላይ የመጣ ቻሌንጅ ጠርጓቸው ይሄዳል ስንባል ይበልጥ የጨመርነው የተካፈልነው መንፈስ በእኛ ውስጥ ስላለ ነው። የማውራው ገብቷል ወይ? የማውራው ገብቷል ወይ? ዛሬ አንድ በረከት ልባርካችሁ። ከቀበሌ እስከ ላይ ረብሻችሁ ኑሩ። አሜን። ወይኔ አንዳንድ ሰው አለ ብቻውን እታች ከወጥ ቤት ጀምሮ እስከ ዋናው ፓስተር የሚያስደነግጥ። አሜን። ኧረ በኢየሱስም ረብሻችሁ ኑሩ። አሜን። ቤላኮ ባራስ ስማ፣ ከኢየሱስ የምንማረው ኢየሱስ አልጋን ተሸክመ ሂድ ነው የሚለው። የተፈወሰውን ሰውዬ በሰላም ሂድ አይቻልም እንዴ? ግን ምን ይላል? አልጋን ተሸክመ። ይሄ ማለት ምን ማለት መሰለ? ነገር ፈልጋቸው ነው። ትናንትና ሽባ ሆኖ የሚያውቁን ሰዱቃውያን ጸሐፍቶች ነገር ፈልጋቸው የተሸከመህን አሁን ተሸክመ እንደምትሄድ ታውቃለህ። ሰው ሁሉ እጁ ላይ አልጋ ሲያይ ማን የፈወሰ ይለዋል። ለምን መሰለ? ነገር ነው የሚፈልገው ሰማይ። ዛሬ እንዲህ ነው የሚሆነው። ማንም ሊጨፍን ሊከለክለው የማይችለው ታምራ ባንተ ይሆናል። አሜን። ኧረ አጠገብ ያለውን ገፋ አድርግና እንደ ሌላ ሰው ሆኜ እወጣለሁ በለው። እንደ ሌላ ሰው ሆኜ እወጣለሁ ከዛሬ በኋላ በለው እስቲ። ከዛሬ በኋላ የኔ ነገር በለው እስቲ። የኔ ነገር አይበላሽም በለው። አይበላሽም። ጌታ ምስክሬን የሆነ የሚጨምር ሰው ያለው አሜን። የሆነ የሚጨምር ሰው ያለው አሜን። የሆነ ሌቭሉ ከፍ የሚተዋ ያለው አሜን። ዋው! አጠገብ ያለውን ገፋ አድርግና እርምጃዬ ይቀየራል፣ አገልግሎቴ ይቀየራል፣ አገልግሎቴ ይቀየራል፣ ትንቢቴ ይቀየራል፣ ትንቢቴ ይቀየራል፣ ስብከቴ ይቀየራል፣ ስብከቴ ይቀየራል፣ ንግግሬ ይቀየራል፣ ንግግሬ ይቀየራል። ከዛሬ በኋላ በለው እስቲ። ከዛሬ በኋላ እንደ ሌላ ሰው ሆኜ እንደ ሌላ ሰው ሆኜ እኖራለሁ በለው። እኖራለሁ። ዋው! ከፍ ያለ እልልታ ጭብጨባ ለጌታ። ስሙኝ። አንዳንድ ዓለም ላይ ትላልቅ የምትሏቸው ሰዎች ጭር ሲል አይወዱም። የማወራው ገብቷቸዋል። ጭር ሲል አይወዱም። ብር ይከፍሉና ስማቸውን ያስጠፋሉ። ይህ ሚስጥር ልንገራችሁ። ብር ይከፍሉና የራሳቸውን ስም ያስጠፋሉ። የራሳቸውን ስም
ነገር ሁሉ ዝም ሲል ይፈራሉ። አየሩ ላይ ግን ወከባ ካለ አንድ ነገር ያውቃሉ። በአየር ውስጥ የሚጠቀሙት የሆነ ነገር አለ። ወዳጄ በላ ጠጣ ኖረ ሞተ ከመባል ኢየሱስን ሰብከ ተሰርበ ተነቅፈ ተተችተ ብዙ ተብለ ስም ጠፍቶ ብትኖር ይሻላል። የማውራ ገብቷል ወይ? የማውራ ገብቷል ወይ? በባህሬ ሲፈጥረኝ ችግር ይወደኛል። እኔ እውነቴን ነው የምነግራችሁ። ችግር እንዴት እንደሚወደኝ እኔ ግን ደግሞ እንደማልወደው ያውቃል። በዚህ ሲመጣብኝ እሱ በአንድ ሲመጣ በሁለት እጥፍ ነው የሚሄድበት። በዚህ ሳመልጣው እቅዱን ያስተካክልና በዛ ይመጣብኛል። የሚገርመው እሱም ሲጨምር እኔም እየጨመርኩ አሁን ሌቭላችን እኔ ከላይ ሆኗል፣ እሱ ከታች ሆኗል። ይኸውልህ ስማኝ፣ የእሱ አቅም ኤክስፓየር ዴት አድርጓል። በእኔ ህይወት ላይ አቅም እንደሌለው አውቋል። አሁን እግዚአብሔር ቀጣይ ዘመን ላይ እናንተ የሚያደርጋችሁ ይሄንን ነው። ዝም ብላችሁ ነው የምትቀጥሉት። በእናንተ መቀጠል ውስጥ የሚናደደው ጥግና ጥግ ማውራቱ አይቀርም። እናንተ ግን ከፍታውን፣ ሲስተሙን፣ ሲዝኑን፣ አየሩን፣ ቦታውን፣ አደባባዩን እግዚአብሔር በኢየሱስም አሳልፎ ይሰጣቸዋል። አሜን አሜን። ስማኝ፣ ወደ ቃሌ ልምጣ። ምዕራፍ 6 ላይ ከአሌክሳንድሪያ ጨምር ሲሰብክ 7 ላይ ወግረው ሲገሉት ከወንድሙ እጅ የወደቀውን የወንጌል ዱላ ይዞ ፊልጶስ ሰማርያ ገብቶ ታውቃላችሁ፣ ሲሞን የሚባለውን ጠንቋይ ጀበና አስጥሎ ወንጌል ሰብኮ ወንጌል ሰባኪ አድርጎ የኢትዮጵያዊ ጀንደረባን ወደ ይሁዳ ምድረ በዳ ወደ ጋዛ ሄዶ ሰብኮ ቀይሮ ወንጌል ወደ ኢትዮጵያ እንዲገባ ምክንያት አድርጎ ምዕራፍ 8 ላይ እስጢፋኖስ በዚህ ሄዶ ያለ እነ ጴጥሮስ እነ ዮሐንስ መጡ ይላል። እነ ጴጥሮስ መጥተው ፊልጶስ የሰበከውን ከተማ አጥምቀው መንፈስ ቅዱስ ኢምፓርቴሽን አድርገው ብዙ አድርገው ከወጡ በኋላ ምዕራፍ 8 ላይ የተሰደዱትን ለማሳደድ ምዕራፍ 7 ላይ ልብስ ይዞ በለው ሲል የነበረ ሳኦል ጳውሎስ ደማስቆ አደባባይ ላይ ከእግዚአብሔር ጋር ተገናኝቶ ከሰረገላ ወደቀ ይላል። አይኑ ጠፋ። የምታሳደኝ ማን አለው? እኔ የማሳደኝ ኢየሱስ ነኝ አለው። ከኢየሱስ ጋር ዲያሎግ ካደረጉ በኋላ የጳውሎስንም እጅ ይዘው ወደ ደማስቆ ገቡ ይላል። ደማስቆ ገብቶ ከጳውሎስና በጳውሎስ ሕይወት ውስጥ ያሰበውን እግዚአብሔር ሊያደርግ ሐናንያ የሚባል አንድ መልካም ሰው አዘጋጅቶለት የጳውሎስ አይን ተከፍቶ ትናንትና ተራ የነበረ ሰው ምግብን በልቶ ብረት ኃይልና በምኩራብ ቆሞ ወንጌል ሰባኪ ነበር ይላል። ወንጌል የሰበከበት ምዕራፍ ነው ምዕራፍ 9። ምዕራፍ 10 ቆርኔሌዎስ ታውቃላችሁ። ያ ቆርኔሌዎስ ጸሎት ተሰምቷል አለው እና ጸሎት ተሰምቷል መልሱ ከፈለክ አለው በኢዮጴ በቁርበት ፋቂ በስምዖን ቤት ጴጥሮስ አለ አስመጣውና ይንገረው አለው። ምዕራፍ 11 የማን መሞት ነው? የያዕቆብ መሞት። የያዕቆብ መሞት ብቻ አይደለም፣ በቤተ ክርስቲያን ውስጥ ከባድ ስደት የመጣበት ጴጥሮስና አሁን የነገርኳችሁ ቆርኔሌዎስ የተገናኙበት ምዕራፍ 12 የጴጥሮስ መታሰር። ጴጥሮስ ታስሮ በብዙ ቻሌንጅና ሳክሪፋይስ አልፎ በብዙ ውጣ ውረድ ውስጥ እግዚአብሔር በሌሊት መልአክ ልኮ ያወጣው ምዕራፍ 13 እግዚአብሔር ለይልኛል ማና ጳውሎስና ማናቸው ለይልኛል። ምዕራፍ 14 ያ በልስጥራን እግሩ ሽባ የነበረ ሰውዬ ተፈውሶ የቆመበት ምዕራፍ 15 በቤተ ክርስቲያን አካባቢ የነበረ አካሄድ ምዕራፍ 16 እያለ ይቀጥልና 23ኛው ምዕራፍ ላይ ሰማይ ጳውሎስ ጋር መጣና እንደዚህ አለው፣ ስማ ነው ሲለው እስከ ዛሬ ድረስ ሰብከልኛል፣ በኢየሩሳሌም ሰብከልኛል፣ በብዙ ጎዳና አውርተልኛል፣ በምቹ አደባባይ ተናግረህልኛል። አሁን ግን አለው በኢየሩሳሌም እንደሰበክልኝ ሮም ገብተህ ቄሳር ኒሮጋ ትሰብክልኛል አሉ። ታውቃላችሁ ይሄ ሰው እግዚአብሔር ላየለት ዓላማ ሩጫውን ያላቆመ ሰው ነው። ግን ሰማይ መጣና እንደዚህ አለው፣ አሁን አለው ምቹ አደባባይ አይደለም ዋናው ጋር ትገባለህ አለው። ይኸውላችሁ ሮም ማለት ከባድ ኒሮ ነው የሮም ፕሬዝዳንት ቄሳር። በዚህ ከተማ ውስጥ እነ አቂላ ፕርስቅላ አሉ ወንጌል ሰባኪዎች። ግን የኒሮን ታላቅነትና ማስፈራራ ስለሚያውቁ ገብተው ወንጌል አይነግሩትም። ተፈርቶ ተከብሮ በክብር የሚኖር ሰው ነው ኒሮ። እግዚአብሔር ግን እንደዚህ አለው፣ አሁን አለው ተፈርቶ ተከብሮ የሚኖረው ኒሮ ጋር አለው ይሄንን ወንጌል ይዘህ ትገባልኛለህ አለው። ዛሬ ነብይ ግሩም ምን እያልክ ነው ካልከኝ፣ የሆነ ሰው አለ ከተማው ላይ ቁጭ ብሎ የአዲስ አበባን ከፍታ ይዞ ትውልድን እየበላ ያለውን ዋናውን ዘንዶ ከዚህ ወጥቶ የሚመታ አሜን፣ ከዚህ ወጥቶ የሚመታ አሜን፣ እግዚአብሔር ዋናውን በሱ እጅ አሳልፎ የሚሰጠው አሜን።
አጠገብ ያለውን ገፋ አድርግና ከዛሬ በኋላ በለው፣ ከዛሬ በኋላ ዋናው በኔ ይመታል በለው። ዋናው በኔ ይመታል። ትቀበሉኛላችሁ? አዎ። ተሰውሮ ያለው ባንተ ይገለበጣል። አሜን። ያላይ ስሙኝ፣ ጊዜው እጅግ በጣም ያስፈራል። ይሄ ጊዜ እዚህ አዲስ አበባ ፒያሳ አካባቢ ብትሄዱ እኛ መስቀል እንደዚህ ሰቅለን ምናመልከውን መስቀል የክርስቶስን መስቀል ተገልብጦ ተዘግዝቆ ተሰቅሎ ኢየሱስ ጌታ ነው ሳይሆን ሉሲፈር ጌታ ነው ተብሎ የሰይጣን ቸርች አለ እዚህ ፒያሳ። ሩቅ አይደለም ብላችሁ አሁን ብላችሁ የሰይጣን ቸርች ትናንትና የምናውቀው ሆሞሴክሹዋል፣ ግብረ ሰዶም፣ ሌዝቢያኒቲ፣ ክፋት፣ አመጽ፣ ተንኮል፣ በኃይል ደም አፍሳሽነት በዚህ ሰዓት ሩቅ አይደለም ብላችሁ እዚሁ አዲስ አበባ ውስጥ በኃይል ተንሳፍቶ ነው ያለው። የምሽት ቤት የሚባሉ የጨለማ ቤቶች፣ ሰው የሚታረድበት፣ ሴቶች ራቆታቸውን ሆኖ የሚደንሱበት፣ ክፋትና አመጽ ያበጠበት ጊዜ ነው። ቀጣይ ምዕራፍ ላይ እርስ በርስ እየተወጋጋን እየተነካከስን የምንቆይበት ምዕራፍ አይደለም። ከመንፈስ ቅዱስ ከሆነ ኃይል ተቀብለን ራሳችንን አደራጅተን ምን ጠርገው ክልል አለ። አሜን። ምን ጠርገው ክልል አለ። አሜን። ይኸውልህ ዛሬ ደካማ ልትሆን ትችላለህ፣ ግን እግዚአብሔር ድካምን ተጠቅሞ መስራት ይችላል። አሜን። ዛሬ ምንም ልትሆን ትችላለህ፣ ግን እግዚአብሔር ምንም በምትለው ባንተ ሀገር መቀየር ይችላል። አሜን። እኔ እግዚአብሔር ዛሬ እየተናገረኝ ያለው እንደዚህ ነው። ጳውሎስን ሮም ቄሳር ጋር ግባ እንዳለው ሰማይ የሆነ ሰውን ዛሬ እግዚአብሔር ለትልቅ ዓላማ ይለየዋል። ለትልቅ ዓላማ ይለየዋል። አሜን። አጠገብ ያለው ገፋ አድርግና ዛሬ በለው እስቲ፣ ዛሬ ለትልቅ ዓላማ እመረጣለሁ በለው። ለትልቅ ዓላማ ከዛሬ በኋላ በለው እስቲ፣ ከዛሬ በኋላ ተመሳስዬ ሳይሆን በልዩነት እኖራለሁ በለው። በልዩነት እኖራለሁ። ትቀበሉኛላችሁ? አዎ። ማንም ሊቋቋመው የማይችለው ደመና ላያችሁ ላይ ይመጣል። አሜን። እላይ ስሙኝ፣ ስሙኝ፣ ስሙኝ። አጠገብ ያለውን ገፋ አድርግና ዛሬ ተዘጋጅ በለው። ተዘጋጅ በለው። ዛሬ ተዘጋጅ በለው። ዛሬ ተዘጋጅ። ይሄ ይኸውላችሁ ማክሰኞ እኛ ቀን የኛ ቤት የማክሰኞ የቅባት ቀን ነው። ገፋ አድርግና ዛሬ ተዘጋጅ በለው። ዛሬ ተዘጋጅ። ከዛሬ በኋላ በለው። ከዛሬ በኋላ ተመሳስላ አትኖርም በለው። እኔ አንድ የሆነ ሰው አለ፣ ጌታ ምስክሬ ነው። ዝም ብሎ ከዚህ ወጥቶ ፒያሳ ሲረግጥ ከየቦታው አጋንንት እየጮኸ የሚመጣለት አሜን። የሆነ ሰው አለ፣ ከዚህ ወጥቶ መገናኛ ሲረግጥ ከየቦታው ሟርተኛ እየጮኸ የሚወጣለት ምን አይነት የመጣው እስኪባል ድረስ ምን አይነት ሰው ነው የተቀበለው እስኪባል ድረስ እግዚአብሔር በልዩ ዳይሜንሽን ዛሬ ያስነሳቸዋል። አሜን። ያላይ ሰው ቁጭ በሉ። ጌታ ምስክሬ ነው። አራግፈ እንድቀጥል የሚያደርግ የቅባቱ ሌቭል ዛሬ ይወርቃል፣ ነገ ይወርቃል፣ ከዚህ ሳምንት አያልፍም። የሱ እኮ ተዘግቷል፣ በቃ የመጨረሻ ነው ሲሉን አምሮብን ስማኝ ስማኝ ስማኝ። እኔ በሕይወቴ አገልጋይ የሚባለውን አገልጋይነት እንደወድ ያደረገኝን ሰው ልንገራችሁ። እኔ በሕይወት ዘመን ነቢይ ግሩም ምን ትወዳለህ ካገኝ ቅባት ወዳለሁ። ጋሽ ገዝሽ ቅባት በጌታ በኢየሱስ ቅባት ማይከፍተው በር የለም። ቅባት ማይከፍተው በር የለም። ቅባት ይዤ ያልተከፈተልኝ በር የለም። የፋይናንስ የአገልግሎት በሕይወቴ ላይ ተሰብስበውብኝ ሲመጡ በትኛቸው ሄዶ በቁመቴ አይደለም እኔ ላይ ያለው ያ ቅባት ነው። ስሙ ልንገራችሁ፣ ይሄ ቅባት የትም መግባት እንደሚችል የሚያውቅ ሰማይ አሁን አለው ኢየሩሳሌም ምናምን ይሄ ምቹ አደባባይ ትተውና ሮም ግባልኛል። ሮም የት ነው? ቄሳር ጋር፣ ኒሮ ጋር። ኒሮ ማን ነው? ካታካምቦ በሚባል በትልቅ ስቴዲየም ውስጥ ወንጌል አማኞችን በአንበሳ የሚያስበላ ኒሮ ማን ነው? ኢየሱስ ብሎ የሚሰብኩ ሰዎችን ቆዳቸውን እንደ ጃኬት ከፍተው የሚገድል ኒሮ ማን ነው? በመጋዝና በዘይት መስቀል ላይ ሰቅሎ ቆርጦ የሚጥል እዛ ትገባልኛለህ አለ። አይደነግጥም ይሄ ሰውዬ? እንኳን ሊደነግጥ ምን አለ? እሄዳለሁ አለ። ታውቃለህ? ለዛ ነው ልክ ከዚህ በኋላ ታውቃላችሁ
የጳውሎስ የእስር ዘመን ደረሰ። በተለይ በአሕዛብ ነገስታቶች በነማን ሰርዶስ ጳውሎስ፣ አግሪጳ፣ ፊስጦስ በተለያዩ ሰዎች ሲታሰር በሰላም ለቀናሃል ሂድ ሲሉት እሱ እንዲላል እኔ አልሄድም ይላል። ለምን ሲባል ምዕራፍ 23 ላይ የሰማው ድምጽ ሮም ትገባለህ የሚባል ድምጽ ነው። እና የኔ ነገር ስለማይቆም አላቸው በሰንሰለቴ ሰብካለሁ አለ። ከአንዱ መሪ ወደ ሌላ መሪ፣ ከአንዱ መሪ ወደ ሌላ መሪ፣ ከአንዱ መሪ ወደ ሌላ መሪ ሲወስዱት መጨረሻ ላይ አንድ ዋናው ጋር ደረሰ። አሁን እኮ ተፈታል በነፃ ሂድ ሲሉት አልሄድም እና ይግባኝ ይጠይቃለሁ አለ። እንዴት? የኔ ጉዳይ የሚታየው በእናንተ እጅ ሳይሆን ኒሮ ጋር ነው፣ ቄሳር ጋር። ወደ ቄሳር ላኩኛል። ለምን 23 ላይ ግባ ተብሏል፣ ትሄዳለህ ተብሏል። ለጳውሎስ ሰንሰለት መሞቻው አይደለም፣ እግዚአብሔር ወዳየለት መንገዱ ነው። የማውራው ገብቷችኋል ወይ? ይኸውላችሁ እውነተኛ ክርስትና መንፈሳዊ ብስለት፣ መንፈሳዊ መነካቱ ስትገቡ ከፍርሃት አትጀምሩም፣ ከድንጋጤ አትጀምሩም። እናንተ ላይ ሰው ፍርሃትን አያይም፣ ይልቁን በእናንተ ላይ መጨመርን ነው የሚያየው። ዛሬ የሆነ አንድ ሰው አለ እየተገፋ አደባባዩን የሚቆጣጠር። አሜን። ዛሬ የሆነ አንድ ሰው አለ አይቀጥልም እየተባለ አልፎ የሚሄድ። አሜን። ማዳሎ ባራዲ ጋባካያ ይላል። ስሙኝ፣ በዚህ ምድር ስትኖሩ መከራ የለም የሚላችሁ ሰባኪ አለ፣ ውሸቱን ነው። ሁሉ ነገር አልጋ ባጋ ነው የሚላችሁ ሰው ካለ ውሸቱን ነው። መከራ በዚህ ምድር አይለይህም፣ ግን የመከራውን እሳት ለክብር መቀየር የምችለው አንተ ነህ። የመከራው እሳት እንዲያጠፋ የምታደርገው አንተ ነህ። ጳውሎስ ላይ እጁ ላይ ሰንሰለት ሲመጣ እጁ ላይ የመጣውን የመከራ ሰንሰለት መጥፊያ አያደርገውም፣ ወደ ሮም መሄጃ መርከብ ነው የሚያደርገው። የማውራ ገብቷችኋል ወይ? ነፃ ነህ ሲሉት አልሄድም። ለምን? 23 ላይ የሰማው ድምፅ አለ። ምን? ሮም ትገባለህ የሚባል ድምፅ እና ሲሉት የኔ ጉዳይ የሚታየው በፊሊክስ አይደለም፣ በፊስጦስ አይደለም፣ በሰርጆስ ጳውሎስ አይደለም፣ በአግሪጳ አይደለም፣ በቄሳር ነው። ለምን? ቄሳር ጋር ገብቼ ወንጌል መስበክ አለብኝ። ዛሬ እንደዚህ አይነት እሳት ጠንቋይ ቤት ገብቶ ጀበና የሚያስገለብጥ፣ ዛሬ እንደዚህ አይነት እሳት መጠጥ ቤት ገብቶ መጠጥ ቤቱን ወደ ቸርች የሚያስቀይር፣ ዛሬ እንደዚህ አይነት እሳት የተዘጋውን በር ገንጥሎ የሚያስገባ አሜን። አዳሊንዳ ኮባራዲ ፋዲካ ባካያ አራ 11 ሰዎች ላይ አሜን ስትሉ ያገኛችሁ። አሜን። አገልጋይ ነው ተብለ ብቻ እንዳትሞት፣ ጌታን ያገለግላል ብቻ ተብለ እንዳትሞት። የሆነ ነገር ባንተ ይሰራ፣ በድካምክ ይሰራ፣ በብርታትክ ይሰራ። ሲጀመር አንተን አይቶ የጠራ እግዚአብሔር የለም፣ ራሱን አይቶ የጠራ እንጂ። አልችልም እንዳትል ባንተ ሆኖ የሚችል አለ። ደካማ ነኝ እንዳትል ድካምን የሚያግዝ ኃይል አለ። አቅም የለኝም እንዳትል አቅም የሚሆን ኃይል አለ። አሜን። አዎ እኔ ማረባ እንዳትል፣ እኔ አረባን በምትለው ባንተ እግዚአብሔር ዛሬ ሰማይ አየሩን ይቀይረዋል። ምድር ላይ ጀግና የተባሉ ሰዎች፣ ዛሬ ላይ ጎበዝ የተባሉ ሰዎች ጎበዝ ሆኖ የጀመሩ አይደለም፣ በብዙ ውጣ ውረድና ውድቀትና መነሳት ውስጥ ያለፉ ናቸው። ዛሬ ላይ እንዲህ በርቶ ብናየው አምፖል በአንዴ አልበራም። ከመብራቱ በፊት ሲፈነዳ፣ ሲበላሽ፣ ሲያስቸግር የሆነ ጊዜ ላይ ነው የተስተካከለው። በሕይወታችሁ ዘመን ቻሌንጅን እንዳትፈሩ፣ ቻሌንጅን ግን ለክብር ቀይሩት። ከይስሐቅ ተማሩ። እዚህ ሲዘጋባችሁ የተዘጋባችሁ ቦታ አትቆዩ፣ ሌላ ቆፍሩ። ጳውሎስ ይኸውልህ ልስጥራን ሲዘጋበት ልስጥራን አይከራከርም፣ አቴና ይሄዳል። አቴና ሲዘጋበት አቴና አይከራከርም፣ ደርቤን ይሄዳል። ደርቤን ሲዘጋበት ደርቤን አይከራከርም፣ ሮም ይገባል። ለምን? ውስጡ ያለ መንፈስ ወንዝ ነው። ወንዝ ምንም ነገር ሊያስቆም አይችልም። አፈሩንም ሁሉንም እንደ ጎርፍ ጠርጎ ነው የሚሄደው። ዛሬ እንደዚህ አይነት ቅባት ነው የሚመጣባችሁ። አሜን በል ይሁንልህ በኢየሱስ ስም አሜን። ታውቃለህ እጅ ላይ ያለ ሰንሰለት ይፈታ ሲባል ሰንሰለቱ ለኔ መስበኪያ ይነዋል እና በሰንሰለት ውስጥ አለ ሮማ ያለው አለ። በሰንሰለት በር ውስጥ ምን ያለው? ቄሳርን አየዋለሁ። እና አቂላና ፕርስቅላ ወንጌልን ጠጥተው ሮም ቁጭ ብለው
ለምቹ ሰው ይናገራሉ፣ ለዋናው ቄሳር አይናገሩም። አንድ ትናንትና በገማልያል እግር ስር የተማረ ደካማ የነበረ ብዙ ሲገድል የኖረ በኃጢአቱ የሚታወቅ እግዚአብሔር ግን ምዕራፍ 9 ላይ ታሪኩን የቀየረለት የትናንትናውን የድንጋዩን ልብ አውጥቶ የሥጋ የከተተለት ያ ጳውሎስ ከኋላ መጣና እንደዚህ ያለ እሰራለሁ አለ። ወዳጆቼ ስሙኝ፣ ሰሞኑን አንድ አገልጋይ አንድ ቃል ተናገረ፣ ደስ ያለኝ። ከብዙ ዛፎች መሃል አለ በጣም በንፋስ የምትጠቃ ዛፍ አለ ከሁሉም ዛፍ በቁመት ብትበልጠው ነው አለ። የማወራው ገብቷችኋል ወይ? ከብዙ ዛፎች መካከል በጣም በንፋስ የምትጠቃው ንፋስ ከሁሉም ዛፎች በቁመት የምትበልጠው ናት። ብቻዋን ከላይ ስለሆነች ንፋስ ይመታታል። በህይወት ላይ ብዙ ንፋስ አለ ማለት አንተ ተራና ማለት አይደለም። አንተ ያሳካከውን ማሳካት የማይችሉ ሰዎች ሁሉ ጊዜ አንተን ለማስቆም መታገላቸው አይቀርም። አንተ ማድረግ ያለብህ ከነሱ ጋር ቆመ መከራከር አይደለም። ጆሮን ትደፍናለህ፣ ስራን ትቀጥላለህ። አሜን። አረ የሆነ ሰው አሜን ይበል ይሁንለታ። አሜን። ይሄ ነው ሁኔታው። የማይቆም ትውልድ አለ፣ የማይቆም ትውልድ አለ። እግዚአብሔር የሚያስቀጥለው ትውልድ አለ፣ ከመከራው ጋር ቆሞ የማያለቅስ። ጉዳዩ ወደ ጎን አይደለም፣ ጉዳዩ ወደ ላይ ነው። አንናወጥም። ያለ ስጋት ተዘልለን ነው የምንቀመጠው። የማወራ ገብቷችኋል? እኔ ሁሌ ላለው በዚህ ምድር ላይ በጣም ጃይንት አገልጋይ፣ በዚህ ምድር ላይ በጣም ቢሊየነር፣ ከዛ በላይ በጣም የተባረከ ሰክሰስፉል የሆነ አገልጋይ ማን ነው ብላችሁ ጠራችሁ? የመጀመሪያው ነብይ ግሩም ነው። የማወራ ገብቷችኋል ወይ? የማወራ ገብቷችሁ? አንተን እንጂ ለኔ የምደነግጠው ነው ያልደነግጥም። እኔ ጸጥ ብዬ እየተለወጥኩኝ ነው። አንተ ብዙ እያወራ ግን ኋላ እየተከተልኩኝ ነው። ግን ምንም አንተ ህይወት ላይ ለውጥ የለም። ጸጥ ብላችሁ ተለወጡ፣ ተደብቃችሁ ተቀየሩ። እግዚአብሔር በእናንተ ሊሰራ ያለው ነገር አታስቁሙት። ስራብኝ በሉት፣ ፍቀዱለት። ይህንን መኑ በዘመናችሁ 100 200 ምናምን ሰው ይሙላ ተባለ። መርከቡ ሲሞላ ጳውሎስ የት ገባ? ሮም። ታውቃለህ? ሰንሰለቱ ክችል እያደረገ መጣና በገዳዩ በኒሮ ፊት ቆሞ እንደዚህ አለ። ኒሮ ሆይ ያለው አቤት ሲለው፣ ቄሳር ሆይ ያለው አቤት ሲለው፣ ኢየሱስ ያድናል አለ። ትንቢቱ ተፈጸመ። ታውቃለህ? ከዚህ በኋላ ጳውሎስ ሁለተኛ ጢሞቴዎስን ጻፈ። ለጢሞቴዎስ ደብዳቤ ላከ። ምን ብሎ? በርኖሴን አምጣልኝ፣ መደረቢያዬን አምጣልኝ አለ። ከዛ አገልግሎቴን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ሞተ። ስራውን ግን ጨርሷል። ዛሬ ላይ እኛ ለታሪክ ስናወራ ጥንካሬ መማር ከፈለግን ጳውሎስን ነው የምናየው። ምን አለ? በወንድሞች ፍርሃት፣ በውሸተኛ ወንድሞች ፍርሃት፣ በወንበዴዎች ፍርሃት ሆኜ አለ እኔ ትጠፋለህ ትሞታለህ ሲሉኝ የእነሱን አልሰማም አለ። ግድ የሚለኝ ስለ አብያተ ክርስቲያናት ነው አለ። ጥንካሬ ትመሩበታላችሁ። ቅባት ልክን ማየት ከፈለጋችሁ በጳውሎስ ታያላችሁ። ምን አይነት የቅባት ልክ? ጨርቁ ይፈውስ ነበር። ታውቃለህ? ጳውሎስ በአንድ ቀን 100 ከተማ ነው ወንጌል የሚሰብከው። የጳውሎስ ጨርቅ አቴና ላይ አጋንንት እያስወጣ፣ ጳውሎስ ልስጥራ ላይ አጋንንት እያስወጣ፣ በተመሳሳይ የጳውሎስ ጨርቅ 100 ቦታ ተቀዶ አዳማም፣ አዲስ አበባም፣ አስኮም እዛም አጋንንት ያስወጣ ነበር። የቅባት ሌቭል ልክ ትማሩበታላችሁ። ሶስተኛ ኢየሱስን መምሰል ትማሩበታላችሁ። ምን አለ? እኔ ክርስቶስን እንደምመስል እናንተ እኔን ምን በሉ? ምሰሉ። ጥንካሬ ይህንን ያመጣል። ችግራችሁን ውደዱት። የምታልፉበትን ቻሌንጅ ውደዱት። ያጠነክራችኋል። ጠንካራ ነው የሚያደርጋችሁ። ትምህርት ነው የሚሰጣችሁ። እግዚአብሔር ከእናንተ ጋር አለ። ታራግፋላችሁ። ይሄ ሰው እዚህ ቦታ ከመድረሱ በፊት እንዳይሄድ ከባድ የሆነ ማዕበል ተነሳ። ታውቁታላችሁ። በሉን ሁሉም ደንግጦ ሲንቀጠቀጥ እሱ እንዲህ ይላል፣ የተሰበረ እንጨት ላይ ተደረግፎ አንሞትም፣ ከኛ መካከል አንዳች አይጠፋም። እራ በቃልን ሲሉት የተሰበረ እንጨት ላይ ቁጭ ብሎ ገና ቄሳር ጋር ገባለሁ ይላል። ይሄንን ማዕበል ካለፈ በኋላ አረማውያን የሚገርም ቸርነት አደረጉልኝ ይላል። በቸርነታቸው መካከል እሳት ለመሞቅ ፈልጎ እፉኝት ከእሳት ውስጥ ወጣ። ምን አለችው? ነደፈችው። መጡና እንደዚህ ያሉት፣ ሰው ለጀጅመንት ይቸኩላል።
መቼም ሰውን መቀየም የሌለባችሁ አንድ ነገር ልንገራችሁ። የአዳም የመጀመሪያ ስራው ስም ማውጣት ነው። የአዳም የመጀመሪያ ስራው ስም ማውጣት ነው። እግዚአብሔር ና አለው፣ አዳምን ፈጠረውና ስም አውጣ አለው። ነገረኛ እንዳትሆን። የአዳም የመጀመሪያ ስራው ምን ማውጣት ነው? ስም ማውጣት ነው። ፈረስ፣ አንበሳ፣ እንትን ለዛ እኮ ነው ከኔ ከአጥንቴ ተገኝታለችና ምን ብያታለሁ? ሴት ብያታለሁ። ስም ማውጣት ነው የአዳም ስራ። ይኸውላችሁ መቼም በሰው ማዘን የሌለባችሁ። ሰው ለጀጅመንት ይቸኩላል፣ ለፍርድ። ግን በህይወታችሁ ዘመን እኔ የምናገረው አንድ ጉዳይ አለ። ዝም ብሎ ከሚኖር ሰው የቆመ አይደለም የወደቀ ነብይ ይበልጣል። ላሻሽልላችሁ፣ ዝም ብሎ ከሚኖር የሞተ ነብይ ይበልጣል። አላያችሁ መጽሐፍ ቅዱስ ላይ ከሰማሪያ አደጋ ሲመጡ ከሰማሪያ እንትን ይዘው የሞተ ተሸክመው ሲሄዱ የሶሪያ አደጋ ጣዮች መሳሪያ ይዘው ወደ ከተማ ሲገቡ ሽጉ ሲተኩሱ የሞተውን ሬሳ አምጥተው ይላል የኤልሳ መቃብር ላይ ያስቀመጡት ይላል። ከዛ መጽሐፉ ምን ይመስላችሁ? የሞተው የኤልሳ አጥንት የሞተውን ሰውየው ነካው ይላል። ሲነካው ሞተ ብለው ሳጥን ውስጥ የተው ሰውዬ ከሳጥ ሞቶ ሩጫ። ስለዛ እግዚአብሔር ወዳየላችሁ ትደርሳላችሁ፣ ወደ በረከታችሁ ትደርሳላችሁ። እስቲ አንድ ሰው ጮሆ አራግፌ እሄዳለሁ ይበል። አራግፌ እሄዳለሁ። ይሄ ልናገርና ጨረስኩ። ቻሌንጅ ከሌለ ቼንጅ የለም። ይሄ ዛሬ ና ወዳቸዋለሁ። ታሜ ነው አንዴ ይሄን ብድግ አድርጉልኝ ወደ ላይ። ይሄን ብድግ አድርጉልኝ ወደ ላይ። ለሁለትና ደግኔ ከፍ አድርጎ ወደ ላይ ይታያቸዋል። የጠረጴዛ ከፍ አድርጎ ወደ ላይ ይታያቸዋል። ከፍ አድርጎ ወደ ላይ አስቀምጠዋል። አስቀምጡት በቃ እንዲታያቸው በቃ። ቴንክ ዩ ቁጭ በሉ። አያችሁት? አያምርም? አያምርም? ይሄ እንጨት ግን ከሆነ ጊዜ በፊት ጫካ ውስጥ የነበረ ዋንዛ ነው፣ ጽድ ነው። ዛሬ ያምራል፣ ግን ጽድ ነበር፣ ዋንዛ ነበር። እንጨት ባለሙያዎች ሄደው እያመሙት ቆርጠውት ይዘውት ይመጣሉ። ጣውላ ቤት ገብተው ይሰነጥቁታል። ወዮ ያለ ዝምበል ይባላል። ይሰነጠቅና የሚመች ተደርጎ ይላጋል። በመላጊያ ገብቶ ከተላገ በኋላ ለሚመቸው ስራ ለጠረጴዛ ከሆነ ይቆረጣል። ከተቆረጠ በኋላ በሚስማር ይደበደባል። ከተደበደበ በኋላ በብርጭቆ ወረቀት ይታሻል። በጣም አሪፍ ከሆነ ቀለም ይቀባል። ትናንትና ማንም ማይፈልገው እንደፈለገ ሚንቀው ዋንዛ ተሽቀዳድመ ነው የምትገዛው። ህይወት እንደዚህ ናት። እንደዚህ ናት ህይወት። ጳውሎስ በመንገዱ ላይ ሁሉ የገጠመው መከራ ሲናገር እንደዚህ አለ። ነገ ሊገለጥ ካለው ክብር አንጻር የጊዜውን መከራ እንደምን ቆጥራለሁ? እንደ ሙሉ ደስታ። እግዚአብሔር የተሻለ አይቶላችኋል። ማንም የማይደርሰው ቀጣይ ሌቭል እናንተ ነው። ህይወት ያስተማረችኝ ልንገራችሁ የሆነ ምዕራፍ ላይ ቻሌንጅ ሲበዛ ከዛ ቻሌንጅ በኋላ ክብር አለ። ደስ ይበላችሁ። እግዚአብሔር ከእናንተ ጋር አለ። ዛሬ እንደዚህ ፊት ለፊት ባይን የማያችሁ ሰዎች በቅርብ ጊዜ በትላልቅ አደባባይ ያገኛቸዋል። በትላልቅ አደባባይ አንዳንዶቻችሁ በትላልቅ ቢዝነስ ውስጥ ገብታችሁ በትላልቅ የአገልግሎት ሌቭል ውስጥ ገብታችሁ እግዚአብሔር በራሳችሁ እግር አቆሟችሁ። ምን አይነት ቅባት ኢትዮጵያ ምድር ላይ ተነሳ እስኪባል ድረስ እግዚአብሔር እንደዛ ነው የሚያደርጋችሁ። እግዚአብሔር እንደዛ ነው የሚያደርጋችሁ። አረማመዳችሁ ይቀየራል፣ ንግግራችሁ ይቀየራል፣ ትንቢታችሁ ይቀየራል፣ ዝማሪያችሁ ይቀየራል። አለ ጌታ ነገሮቻችሁ ለክብር የሚቀየርበት አመት ይሄ አመት ነው። ይሄ ወር በተለይ ይሄ ታህሳስ እግዚአብሔር ይሄን ታህሳስ ጠላትን በደንብ ያስጨርሰዋል። አሜን። ከታህሳስ በኋላ ግን ማንም ሊቆጣጠረው የማይችለው
ልዩ የበረከት ደጆች እግዚአብሔር ይከፍትላችኋል። አሜን። አንዳንዶች እጅ ላይ ህልም እየመሰለ ቪዛ ይገባል። ህልም እየመሰለ ትላልቅ የ24 ሰዓት ሚዲያ ይገባል። አሜን። ማሮቫዲ ከባካያ አላቅም። አንዳንድ ሰዎች አጥንት ላይ ቅባት እየመጣ ያለው በጌታ በኢየሱስም አንኳኩተው ሳይሆን ገንጥለው የሚገቡ አሜን። እግዚአብሔር ቸር ነው። እግዚአብሔር ቸር ነው። እግዚአብሔር ቸር ነው። እግራችሁን ከፍ አድርጉ። የተሻለ ተዘጋጅቶልኛል በሉ። የተሻለ ተናገሩ። እላችሁ ላይ ትንቢት ተናገሩ። የተሻለ ተዘጋጅቶልኛል በሉ። የተሻለ ተዘጋጅቶልኛል። አሜን። የሆነ ሰው አለ በቃ እግዚአብሔር ምስክር አብ ወልድ መንፈስ ቅዱስ ዛሬ ፊሽካ ተዘጋጁ፣ ተዘጋጁ። ከዛሬ በኋላ ጸጥ ብላችሁ አይደለም የምትኖሩት፣ እየረበሻችሁ ትኖራላችሁ። የማውራው ገብቷል ወይ? ሰው ሁሉ ጋር ስትጠጋ ስለማንም አይደለም ስላንተ ነው የሚያወራው። የምትቀርበው ሰው ሁሉ፣ የምትጠጋው ሰው ሁሉ ክፉ ሆነ ጥሩ ዝም ብሎ ስላንተ ማውራት ይጀምራል። ጌታ ምስክሬን እግዚአብሔር ለጠላት የቤት ስራ ይሰጣዋል። ማኮባዲካ አላፕራዲኮ ቬኒኮቫስ አጃሊንዳ ካፕራዲኮቫዲካ ባካያ አረ ለ41 ሰዎች ብርሃን እየበራ ያለው ለ41 ሰዎች ብርሃን እየበራ ያለው ያላያችሁት ክብር ዛሬ ታያላችሁ። አሜን። እግዚአብሔር በሕይወታችሁ ላይ ይህንን ያደርጋል። አሜን። እየጨመራችሁ እየጨመራችሁ ቁጭ በሉ። ዛሬ አንድ ወዳጄ አንድ ቃል ተናገረኝ እዚህ ቢሮ ላይ አየኝና ስም አለኝ። አቤት አልኩት። ጠላት አላወቀም አለኝ። ምን ነው እለዋለሁ። ማጥፊያውን እነካለሁ ብሎ በአንተ ሕይወት ሳያውቅ ማጥፊያውን ነክቷል አለኝ። ይኸውላችሁ አሁን የተናገርኩት ቃል ቤት ተኝታችሁ ከምሽቱ 4 ሰዓት ተኩል ነው የሚገባችሁ። ምንም አማራጭ የለም። እግዚአብሔር ከእናንተ ጋር አለ። እየበዛችሁ እየሰፋችሁ እየገነናችሁ ትሄዳላችሁ። እግዚአብሔር ፊት ቆሜ ነው የማወራው። ከዚህ ቀን ጀምሮ የእናንተ ነገር አያዝ። ተዘጋጁ፣ ተዘጋጁ፣ ተዘጋጁ። ድምቅ እያላችሁ ነው የምትቀጥሉት። ድምቅ እያላችሁ ድምቅ እያላችሁ አሜን። አገልግሎታችሁ ድምቅ እያለ አሜን። ቢዝነሳችሁ ድምቅ እያለ አሜን። ሞገሳችሁ በኃይል እየጨመረ አሜን። ኤራካታዳ ካባካያ አጠራ ጁሊያ ፕሬፌኒያ ኮባ አላቅም የሆነ ሰው በር ሲከፋፈትለት አያለሁ። አሜን። በጌታ በኢየሱስም እየገነጣጠለ ሲገባ አያለሁ። አሜን። ማዳሎ ባዲ ካባካያ አረ አንድ ሰው ይሄዳለሁ ወደ ክብር ትሄዳለህ። አሜን። ወደ ስኬት ትሄዳለህ። ወደ ቅባት ትሄዳለህ። አሜን። ተዘጋጁ። ኢየሱስ ማን ነው? ልጨርስ። ቁጭ በሉ። ልጨርስ። ኢየሱስ ማን ነው? ኢየሱስ ጌታ ነው። በቃ ይሄ ነው የሚሆነው። ይሄ ነው የሚሆነው። ኢየሱስ ጌታ እንዲህ ቢል መዝሙር አለ እጄ ነሞት ገረቢራ ኤጋ ዋቀዮ ገሩ ሱማይዳ ሂካ ናዝሬት ኬሳን ጋር ምቤምቤኮ አራዳላታ እንሂዳ ሂኮ ምን ማለት ነው? ሰው ከሩቅ እንትና የሚባል ሰው መጥቶ እንትን ያደርጋል ብሎ ይጠብቃል። ሰው ግን ከሩቅ እግዚአብሔር እዚሁ ምንጭን ያፈልቃል። ጌታ ኢየሱስ ምስክሬ ነው። ከዚህ ቀን ጀምሮ ብዙ ሚዲያዎች የናንተ ናቸው። የማውራው ገብቷችኋል ወይ? እስቲ ጀምሮ አለመታየት አትችሉም። አለመታየት አትችሉም። ከፍ አለ ማለት አትችሉም። አለመድመቅ አትችሉም። እግዚአብሔር በእናንተ ሕይወት አደረገ። ተዘጋጁ። አራግፋችሁ
እስቲ አራግፌ በሉ። ድገም ውስጤ ተናገር ውስጤ ተናገር ውስጤ በሽታን ክሳቸውን እንትኑን ሟርቱን ድግምቱን ሁሉን ነገር አራግፌ አራገፌ አራግፌ አራገፌ